እንዴት ናችሁ? ይሄ አዱ ፋሚሊ ነው። እኔ አድራ ባላለሁኝ። ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዚህ የዩቲዩብ ቻናላችን ላይ የምንመለከታቸው በጣም ብዙ ነገሮች አሉ። ስለየት የማንዳስሳቸው፣ የማነካቸው፣ የማንደርስባቸው አንድም ቦታዎች አይኖሩም ማለት ነው። ሁሉም ነገር እንዳስሳለን፣ ስለ ሁሉም ነገር እናወራለን፣ ችግሮችን እንፈታለን ማለት ነውና ህይወታችንን ቀለል ፈታ አድርገን የምንመራበትን መንገድ ነው የምንማረው። በራሳችን ህይወት ካየናቸው ነገሮች፣ ከሰዎች ከተጻፉ ነገሮች ሁሉ ያየናቸው ነገሮች እያገናዘብን ትክክለኛው ነገር የቱ ነው የሚለውን እየመረጥን ህይወታችንን በትክክለኛው መንገድ እንመራለን ማለት ነው። እና በዚህ ቻናል ቁም ነገር መማር የምትፈልጉ ሰዎች ሰብስክራይብ በማድረግ ፋሚሊ ሁኑ እላችኋለሁ። አደራ ነኝ። ዛሬ ለመጀመሪያ ያክል እንድንመለከት የምፈልገው ርዕስ ብኖር ዝግጁ? ከራሳችን ለሰዎች ለመስጠት የምንፈልጋቸው ነገሮች ግን ደግሞ ለራሳችን የማንሰጣቸው መስጠት ደግሞ ያለብን ነገሮች ምንድናቸው በሚል እንመለከታለን ማለት ነው። ምንድን ነው ያልኳችሁ? ከሰዎች የምንጠብቃቸው አጠር ባለ አማርኛ ማለት ነው። ከሰዎች የምንጠብቃቸው ሰዎች እንዲያደርጉልን የምንፈልጋቸው እኛ ደግሞ ለራሳችን እያደረግን ያይደለነው ነገር ምንድነው? መፍትሄዎቹስ ምንድናቸው የሚለውን ነገር እናያለን። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ከኔ ጋር ሆኖላችኋለሁ። አሁን ወደ ቪዲዮ። ከሰዎች እንዲደረጉልን የምንፈልጋቸው ነገር ግን እኛ ለራሳችን የማንሰጣቸው ነገሮች የመጀመሪያው ምንድነው? ፍቅር። በጣም ወሳኙ ዓለምን ለማስተዳደር በጣም አስፈላጊው ነገር፣ ራስን ለማስተዳደር በጣም አስፈላጊው ነገር ፍቅር። ለራሳችን መስጠት ያለብን ግን ደግሞ ከማን የምንጠብቀው ነው? ከሰዎች የምንጠብቀው፣ ሰዎች እንዲያደርጉልን የምንጠብቀው ነገር ነው። በዓለማችን ላይ ያሉ ችግሮች በሙሉ የተፈጠሩ ያሉት ከፍቅር ማነስ የተነሳ ነው። ሰዎች ራሳቸውን በተገቢ ሁኔታ ስለማይወዱ፣ ለራሳቸው ተገቢ የሆነ ፍቅር ስለማይሰጡ ለሰዎች ደግሞ መስጠት አይችሉም ማለት ነው። ከዚህ የተነሳ ጦርነቶች ይፈጠራሉ። ከዚህ የተነሳ በቃ የማያስፈልጉ ብጥብጦች ይነሳሉ ማለት ነው። ስለዚህ ከሰዎች የምንጠብቀውን ፍቅር ለራሳችን መስጠት አለብን። ራስ ወዳድነትና ራስን መውደድ የተለያዩ ነገሮች ናቸው አይደል? በሰው ራሱ አድርገን ስንመለከት አንድ ሰው የሆነን ሰው ቢወደው ያንን ሰው ምን ያደርገዋል? ይንከባከበዋል አይደል? ያንን ሰው ምን ያደርገው? አያስከፋውም። ያንን ሰው ምን ያደርገዋል? ይረዳዋል አይደል? ምን ለማለት እንደፈለገ ይገባዋል። በቃ እሱ የፈለገውን ነገር ቢያደርግለት ደስ ይለዋል። ፍቅር እንደዚህ ነው አይደል? የምንፈልገውን ነገር ለዛ ለምንወደው ሰው መስጠት ነው። በቃ ያንን መሆን ነው አይደል? ስለዚህ ለራሳችን ቀድመን ፍቅርን መስጠት ያስፈልጋል ማለት ነው። ፍቅርን ለራሳችን ከሰጠን ሁሉንም ነገር እንሰጣለን ማለት ነው። ራሳችንን እንከባከባለን። ራሳችንን የምንወድ ከሆነ ራሳችንን ማስከፋት አንፈልግም። ራሳችን የተደበርን የሰዎችን ሀሳብ ለማድረግ አንሄድም። በቃ ለራሳችን እየተከፋን የተደበርን ከነሱ ጋር አንስቅም። ውስጣችን ላይ ያዝነውን ይዘን የተከፋን እያለቀስን እነሱ ደስ እንድላቸው ብለን አንልላቸውም። እነሱ ደስ እንድላቸው ብለን መሄድ ማንፈልግበትን አንሄድም። ምክንያቱም እኔ ራሴን ስለምወድ እንድከፋኝ አልፈልግም። በነገራችን ላይ ራሳችንን ካልወደድን ለሰዎችም ፍቅር የሰጠን ያለ ይመስለናል፣ ያስደስተናቸው ያለ ይመስለናል እንጂ አናስደስታቸውም ከእውነተኛው ሁኔታ ስንመለከት ማለት ነውና የመጀመሪያው ለራሳችን መስጠት ያለብን ምንድነው? ንጹህ ጽድት ያለች ፍቅር መስጠት ያስፈልጋል። ራሳችንን በተገቢ ሁኔታ ልንወድ ያስፈልገናል። ወደ ሁለተኛው ሀሳቤ ስገባ አራተኛው እንዳይመስላችሁ። ሁለተኛው ራሳችን ላይ ተስፋ አለመቁረጥ፣ ተስፋን መስጠት ያስፈልጋል። ሰው ምንንም ነገር ለማድረግ
ተስፋ ሊኖር ያስፈልጋል አይደል? የምንኖረው በምንድነው? በተስፋ አይደል? የተሻለ ነገር ይመጣል፣ የተሻለ ነገር ይሆናል፣ የተሻለ ነገር እንሰራለን እያለን ስለምናስብ አይደል? የታመሙ ሰዎች ነገ እንደምድኑ ተስፋ ስለሚያደርጉ ለመታከም ሐኪም ቤት ይሄዳሉ። የሚሰሩ ሰዎች ነገ የተሻለ ነገር እንደሚያገኙ ስለሚያስቡ ተግተው ይሰራሉ። የሚማሩ ሰዎች ነገ እንደሚመረቁ ስለሚያስቡ ምን ያደርጋሉ? ይማራሉ። በቃ ተስፋ ለመኖር በጣም ወሳኝ ነገር ነው ማለት ነው። ወሳኝ ነገር። ስለዚህ ተስፋ ለራሳችን መስጠት ያስፈልጋል። ሰዎች ተስፋ እንዲሰጡን እንፈልጋለን። ሰዎችን ተስፋ ማድረግ እንፈልጋለን። ሰዎች አለሁልሽ እንድንሆን እንፈልጋለን። ለምንድን ነው እኔ ለራሴ አለሁልሽ ማለት ነው? ለምን why not ጋይስ? ለራሴ አለሁልሽ ልል ያስፈልገኛል ማለት ነው። እንደዛ ማለት ብቻ ሳይሆን የምር ከልቤ በራሴ ተስፋ መቁረጥ የለብኝም። ልወድቅ እችላለሁ፣ ሰው ነኝ። የሆነ ነገሮች ባላሰብኩበት መንገድ ሊሄዱብኝ ይችላሉ። ባሰብኩት ፍጥነት እያደኩ ላይሆን ይችላል። ያለውበት ሁኔታ በጣም የሚያሳምም ሊሆን ይችላል። በቃ ምንም ነገር ብቻ ሊሆን ይችላል። ግን በራሴ ምን ያለ ማድረግ ተስፋ ለመቁረጥ እኔ በህይወት እስካለው ድረስ እስካልሞትኩኝ ድረስ ተስፋ አለ ማለት ነው። አሁን ያለውበትን ማንኛውንም ሁኔታ ማስተካከል የምችልበት ጊዜ አለኝ ማለት ነው። ስለዚህ ለራሳችን ተስፋ ልንሰጥ ያስፈልጋል። በሰዎች ተስፋ እንቆርጥም፣ በራሳችን ግን ተስፋ እንቆርጣለን። ወይኔ አልጠቅምም፣ በቃ ይሄን አደረኩኝ ማለት ነው፣ እንዲሆንኩኝ ማለት ነው እንላለን የማንፈልጋቸውን ነገሮች ካደረግን በኋላ። ከዛ በቃ በራሳችን ተስፋ እንቆርጣለን። ምንም ነገር ለማድረግ ፍላጎት እናጣለን፣ ሞራላችን ይሞታል። ግን ሰዎች በእኛ ተስፋ እንዳይቆርጡ እንፈልጋለን። እኛ ራሳችን በእኛ ተስፋ እየቆረጥን እንዴት? ለራሳችን የማናደርገውን ነገር ሰዎች እንዲያደርጉልን ለምንድን ነው የምንጠብቀው? ሰው ራሱን ሳይረዳ ለራሱ ያልሆነውን ነገር ለሰው እንዴት ነው ከሰው እንዴት ነው የምንጠብቀው? ደግሞ አልፎ ተርፎ ለሌላ ሰው ተስፋ ለመሆን እንሞክራለን ማለት። ለራሳችን እዚህ ተስፋ እየቆረጥን ራሳችንን እዚህ በቃ ዲሞ እያደረግን ራሳችንን እያደከምን ምንም እንደማንችል እየነገርን እንደማንጠቅም እየነገርን ከዛ ደግሞ ለሰዎች ተስፋ ለመሆን እንሞክራለን። ንጹህ ያልሆነ ተስፋ ማለት። ስለዚህ በራሳችን ምንም ነገር በህይወታችን ቢፈጠር ምንም ያክል ርቀት ብንሄድ እየተነፈስን እስካለ ድረስ ፈጣሪ ደግሞ እንደሚረዳን አምነን ተስፋ መቁረጥ የለብንም ማለት ነው። በፍጹም በራሳችን ተስፋ መቁረጥ የለብንም። ለምንድን ነው ተስፋ የምንቆርጠው በራሳችን? ተስፋ መቁረጥ የለብንም። ስለዚህ ሁለተኛው ነገር ለራሳችን መስጠት ያለብን ተስፋ፣ በራሳችን ተስፋ ያለ መቁረጥ። የትኛውንም ርቀት ባላስፈላጊ ነገር ብንሄድ፣ የትኛውንም ጊዜ ያለ ለውጥ ብንኖር ተስፋ ያለ መቁረጥ። ምንም ያክል ፈተና ቢበዛ ተስፋ ያለ መቁረጥ። ትችያለሽ፣ ታደርጊያለሽ እያልን ራሳችንን ማበረታታት ያስፈልገናል ማለት ነው። ሌላኛው ደግሞ ሶስተኛው ደግሞ ምን መሰላችሁ? the third one is ሶስተኛው፣ ስድስተኛው አይደለም፣ ሶስተኛው፣ አራተኛው አይደለም፣ ሶስተኛው ትንሽ ላዝናናችሁ ይሄንና ሶስተኛው ደግሞ ምንድነው? በራሳችን እምነት ሊኖረን ያስፈልጋል። በራሳችን ላይ እምነት ሊኖረን ያስፈልጋል። ብዙ ጊዜ የምናደርገው ምንድነው? ሰዎች እንድታምኑልን እንፈልጋለን። በቃ ሰዎች እኛ የሆነ ነገር ማድረግ እንደምንችል እንዲያምኑ እንዲተማመኑብን እንፈልጋለን። የሆነ ነገር አደርጋለሁ ካልኩኝ እንደማደርግ በቃ እንዳይጠራጠሩ ፈልጋለሁ። እኔ ግን ራሴ የሆነ ነገር አቅጄ ያንን እንደማደርግ አላምንም ራሴን ማለት ነው። ስለዚህ ራሳችንን ማመን ያስፈልገናል ማለት ነው። አንዳንድ ጊዜ የሆነ ነገር አቅደን ባናደርግ የሆነ ነገር በዚህ ያክል ጊዜ ይሄን ነገር አሳካለሁ ብለን ጽፈን አቅደን ምን ብለን ባናሳካ ያንን ነገር ላለማሳካታችን በጣም ብዙ ምክንያቶች ይኖራሉ። ወደ ኋላ ገተቱን፣ የያዙን፣ እንዳንነሳ ያደረጉን፣ የሰበሩን፣ የበጠሱን በጣም ብዙ ነገሮች ይኖራሉ። እኔ ማሳልፈውን ማን ያውቃል ከኔ ውጪ? ስለዚህ ማንም አያውቅም። ስለዚህ በራሴ እምነት ሊኖረኝ ያስፈልጋል። ምንም ያክል በተደጋጋሚ ብሳሳትም በራሴ ግን እምነት ሊኖረኝ ያስፈልጋል። ትንንሽ ነገሮችን እንኳን ባደርግ ትንንሽ ነገሮችን እንኳን አቅጄ ካደረኩኝ እምነቴን ያሳድግልኛል ማለት ነው።
ስለዚህ ማድረግ የሚችላቸውን አጫጭር ነገሮችን እያቀድኩኝ በራሴ ላይ ያለኝን እምነት ማሳደግ ከፍ ማድረግ ያስፈልገኛል ማለት ነው። ስለዚህ ጋይስ ለራሳችን መስጠት ከሰው መጠበቅ የሌለብን 3 ነገሮች ፍቅር፣ ተስፋ፣ እምነት እንዳትረሱ። ቀጣይ ቪዲዮ ላይ ጠይቃችኋለሁ። ማንም ሰው መሳሳት አይችልም፣ ቅጣት አለው እና ስለዚህ እነዚህን 3 ነገሮች ለራሳችን ልንሰጥ ያስፈልጋል። ከሰው ከመጠበቃችን በፊት ለራሳችን እነዚህን ነገሮች እንስጥና እስኪ ራሳችንን ከዛ በኋላ ለሰውም ለመስጠት ይተርፈናል፣ ይኖረናል ማለት ነው። ስንሰጥም ደግሞ ሰላም ያለው ፍቅር፣ የሚያጽናና ተስፋ፣ የሚያበረታ እምነት እንሰጣለን ማለት ነው ለሰዎች። ስለዚህ እነዚህ ነገሮች ለራሳችን መስጠትን በትንሹ እንለማመድ ለማለት እወዳለሁ። እወዳችኋለሁ። ቪዲዮን ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ደግሞ ቤተሰብ ብትሆኑ በቃ በጣም የተሻለ ነው ማለት ነው ጭራሽ እና በጣም ብዙ ነገሮችን እንማርበታለን። የምሬን ነው የምላችሁ፣ ቁም ነገር እንሰራበታለን። ስለዚህ እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ባይ ባይ።